ጌታ ሐዋርያትን በደብረ ዘይት ሰብስባቸው ሳለ በኋለኛው ዘመን በሚመጣው ትውልድ የሚደረገው ምልክቱ ምንድነው እስኪ ንገረን ብለው ጌታችንን ለመኑት። ጌታችን ኢየሱስም መለሰላቸው አላቸውም፣ ወዳጆች ሆይ በኋለኛው ዘመን ለሚመጣው ክፋት ምልክት ጅራታማ ኮከብ ይፈጠራል። ያን ጊዜ በየሀገሩ ጭንቅ ይሆናል። ሹም ከሹም ንጉሥ ከንጉሥ ይጣላል። በረዶና ድንጋይ እሳትና ዲንም አመድም ይዘንባል። ማንም እንዳያስታችሁ ተጠንቀቁ። በዚያን ጊዜ እኔ ክርስቶስ ነኝ በማለት በስሜ ብዙዎች ይመጣሉ፣ ብዙዎችንም ያስታሉ። ጦርነትም በየሀገሩ ይነሳል። ይህ ሊሆን ግድ ይለውና ሁላችሁም ተጠንቀቁ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግሥት በመንግሥት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ መጀመሪያ ናቸው። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ብዙ ሰዎች ይሰነካከላሉ፣ እርስ በርሳቸው ለሞት ተላልፎ ይሰጣጣሉ። ከአመፅና ከትዕቢት ከተንኮል የተነሳ በሰዎች መካከል ፍቅር ትጠፋለች፣ መተማመን አይኖርም። አንዱም አንዱን እንደ አውሬ ይመለከተዋል። በዚያን ጊዜ ተጠንቀቁ። ለአሕዛብ ምስክር የሆንባቸው ዘንድ ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። እናንተን ግን ተጠንቅቃችሁ ጠብቁ። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆኑ ከዚህ በፊትም ያልሆኑ ታላቅ መከራ ይሆናል። በዚያም ወራት ለርጉዞችና ለነፍሰ ጡሮች እንዲሁም ለመጫት